ጨዋለናለን ዛሬ ይዤላችሁ የመጣሁትኝ ስለ ፖፖ ላይቭ ያ ፕላትፎርም ስለ መክፈሉ ብዙዎቻችሁ ጥርጣሬ ያላችሁ ማለት ነው። ዛሬ እስቲ እያያችሁ እኔ እንዴት አድርጌ ወደ ቴሌብሬ ገንዘቤን እንደማስተላለፍ ከፕላትፎርሙ አብረን የምናየው ይሆናል። ይቺ ያሰመርኩባት ፖፖ ላይቭ ናት። በደንብ ጠንክራችሁ ከሰራችሁ የማይከፍልበት ምንም አይነት ምክንያት የለም። አሁን ዛሬ ከቴሌብሬ ውስጥ እንዲገባ ስለፈለግኩኝ በመጀመሪያ ምንድነው የምናደርገው? ቴሌብር ቀሪ ሂሳቤን አብረን የምናየው ይሆናል። አጋጣሚ የቴሌብር አፕሊኬሽኑ በሌላኛው ስልኬ ነውና ጀስት ኖርማል ዩኤስኤስዲ ሜትድ ተጠቅመን የምናየው ይሆናል። 127 መሰላል ኦኬ። ጀስት እንደምታዩት ነው። ኔክስት ላለው በ99 የፈለኩት ሂሳቤን ማወቅ ስለሆነ 5 ቁጥር ደግሞ የኔ አካውንት ብዬ እሱን ድጋሚ ኦኬ ላለው። ከዛ ሂሳብ ለማወቅ 2 ቁጥር ላይ ከዛ ደግሞ ምስጢር ቁጥር ይላል እዚህ ጋር ሴንድ እንለዋለን። ድጋሚ ያው ሜሴጅ ይደርሶታል ምናምን እያለኝ ነው። ጀስት ኖቲፋይ ሲያደርገኝ አሁን እናያለን አብረን። ይኸው ሜሴጅ መጥቶልኛል። ሜሴጁን ገብተን እናያለን ማለት ነው። ቀሪ ሂሳቤን ለማወቅ ግልጽ እንዲሆንላችሁ ነው። የማበረታቻ ሂሳብ እሱን ታዩትና ምንድነው ቀሪ ሂሳቡ 471 ይላል ማለት ነው። እዚህ ጋር ምናልባት በደንብ የማይታያችሁ ከሆነ ያው እዚህ ጋር ነው ሂሳቤ ማለት ነው። እዚህ ጋር በቃ 471 ነው። ቀጣይ ሲገባ ደግሞ እናየዋለን። አሁን ቀጣ ወዴት ነው የምንሄደው? ወደ ፖፖ ላይቭ ፕላትፎርም ነው የምንገባው ማለት ነው። የሰራሁትን ፖይንት እንዴት አድርጌ ወደ ዶላሩን ማለት ነው እንዴት አድርጌ ዶላሬን እንደማወጣ ነው ማሳያችሁ። ይሄ የኔ ሆም ፔጅ ነው። ብዙዎቻችሁ ልታውቁት ትችላላችሁ። እዚህ ጋር ያሉ ነገሮች ዞሮ አሁን ማውጣቱ ላይ ስለሆነ በዚህ ነገር ስለ ፕላትፎርሙ አሰራር እንዴት እንደሚሰራ ማወቅ የምትፈልጉ ያው አናግሩኝ። እንዴት ጀምራችሁ እስኬት ድረስ ዶላር ሰርታችሁ ማውጣት እንደምትችሉ በደንብ እርግጠኛ ትሆኑ ዘንድ ነው እንጂ አሁን ይሄ ብዙ ነገር እንትን ብዬበታለሁ። ምንድነው የምንነካው? እዚህ ጋር ፖይንት ነው። ፖይንት እንደምትመለከቱት 126000 ይላል ማለት ነው። ስለዚህ 126000 ማለት በዶላር ስንት እንደሚሆን በዛው አብራችሁ አብረን የምናየው ይሆናል። እዚህ ጋር ይኸው አምጥቶልኛል 126145 ፖይንት አለኝ ማለት ነው። አሁን እኔ ማውጣት የምፈልገው 10 ዶላር ነው። 10 ዶላር ማለት ደግሞ 100,000 ነው ማለት ነው። ስለዚህ ምንድነው ማረገው? እዚህ ጋር ዊዝድራው ነው የምለው። ዊዝድራው እለዋለሁ። እዚህ ጋር እንደምትመለከቱት ዊዝድራው ስለው ወደ ዶላር ቀይሮ ደግሞ ያመጣልኛል። ይሄው እንደምትመለከቱት ከላይ የዶላር ምልክቷን አድርጎ እዚህ ጋር 12 ዶላር ነጥብ 61 ይላል ማለት ነው። እኔ አሁን ማውጣት የምፈልገው 10 ዶላር ነው ማለት ነው። ምክንያቱም ብዙ ጊዜ ሙሉ ቁጥሮች ነው ማውጣት የሚቻለው 10 20 30 ምናምን ማለት ነው። ይሄ በመሃል ያሉ እንትኖችን አይደለም የሚፈቅደው። 100,000 ፖይንት ከሞላችሁ በኋላ ዋሬቨር ከዛ በላይ ያለ ማውጣት ትችላላችሁ። 12 ዶላር ነው የሚለው። እኔ የምፈልገው 10 ዶላር ነው። እዚህ እንደምትመለከቱት እኔ ቴሌብሬን ያያያዝኩት። በዚሁ አጋጣሚ ቴሌብር ብቻ ነው ወይ በቴሌብር ብቻ ነው የሚከፍለው የሚል ጥያቄ ልታስቡ ትችላላችሁ። እንዳልሆነ አሁን አሳያችኋለሁ። እዚህ ጋር እቺን ቀስቷን ስጫን በምን እንደሚከፍል በዚሁ እዩት ማለት ነው። ግልጽ እንዲሆንላችሁ እዚህ ያለ ምክንያት ሳይከፍል አለም ባንኮች ኮኔክት አድርገው ከፖፖ ላይቭ እየሰሩ ያሉት። ቴሌብር አለ፣ እንደምትመለከቱት እኛ ሀገር ኢፔ አለ፣ ባይናንስ አለ። ኦኬ እንደገና ኮሜርሻል ንግድ ባንክ አለ፣ ብዙዎቻችን የምንጠቀመው አዋሽ ባንክ አለ፣ አቢሲኒያ አለ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ አለ፣ ኢምፔሳ አለ፣ ዳሽን ባንክ አለ። የምትመለከቱት ሁሉ የክፍያ አማራጩ ነው። ይሄነኚህ ባይንድ የሚሉት እንዳለ ለማያያዝ ስትፈልጉ ክፍያው እዛኛው ባንክ ላይ እንዲፈጸም ስትፈልጉ የምታረጉት የራሱ የቻለ ሴቲንግ ነው ማለት ነው። እኔ አሁን የምፈልገው በቴሌብር ነው። ቴሌብሬን እንደምትመለከቱት አያይዤዋለሁ። እዚህ ጋር ይኸው ቴሌብሬ ተያይዟል። ለኔ ለእናንተ ለማሳየት ነው ወደዚህ የገባሁትኝ። አይገና ባክ ብዬ መለስና ከዛ በኋላ ስራዬን ቀጥላለሁ ማለት ነው። ከዛ ምንድነው ማረገው? ዊዝድራው ነው ማለት ቀጥታ ዊዝድራው እለዋለሁ። ወጪ ላረግ ማለት ነው። ይጠይቀኛል። ምንድነው የሚጠይቀኝ? ፕሊስ ኢንተር ያው አማውንቱ ነው ምን ያህል ዶላር ማውጣት እንደምፈልግ። ካለኝ 12 ዶላር ላይ ድንገት አውጥቼው ስለነበረ ይሄንን ለማሳያ ያህል ለመጠቀም ነው። ስለዚህ 10 ዶላር ነው ማውጣት የምፈልገው። አስላይክ እንደዚህ ጽፌ ምን ነው የምለው? ሰሚት እለዋለሁ ማለት ነው። ሰሚት እለዋለሁ። እዚህ ጋር ኮንፊርም ያስበለኛል። ኮንፊርም እለዋለሁ።
እዚህ ጋር ራሱን የቻለ የልክ ባንካችን ውስጥ ስንገባ ኮድ እንደምንሰጠው ፓስወርድ እዚህም የሰራ ነው ፓስወርድ አለ። አዲስ ከሆናችሁ ያው ዞሮ ስትማሩ አብራችሁ የምትማሩት ስለሆነ አናግሩኝ። መስራት የምትፈልጉ አሁን እኔ የራሴን ኮድ አስገባለሁ ማለት ነው። ራሴ ክሬት ያረኩት ገንዘብ ሳወጣ። ከዛ ምንድነው ቼክ ፎር ዲቴል ይላል። እዚህ ጋር ቼክ እለዋለሁኝ። ይኸው እንደመለከቱት ይኸው ሙሉ ነገሩን አድርጎ ደረሰኝ ሁላ ነው ያለው። ከፍሎ ሁላ ደረሰኝ ያለው በዚህ አይዲ እንደዚህ ምናምን ብሎ ይሄው በኢትዮጵያ ብር 1660 ብር ከፍሎኛል ማለት ነው። በቴሌ ብር ሙሉ ስሜ አለ እዚህ ጋር ይታያቸዋል ብዬ አስባለሁ። ሙሉ ስሜ አለ ሪሃን አብዱራህማን ብሎ የቴሌ ብር ቁጥሬን ሁሉ ነገር አስተካክሎ አድርጎታል። ስለዚህ ይሄው ከዚህ ቀንሷል ማለት ነው። $12 የነበረውን ጀስት ቱ ሜክ ሹር እዩኝ። እዚህ ጋር ምን ቀረ? $1 ከ81 ምክንያቱም የሆነ ያህል ሰርቪስ ፊ ስላለ ማለት ነው። የሰርቪስ የሆነ ያህል ስላለ በአንዱ $2 ነበረ መቅረት የነበረበት በተገቢው አለ ራሱ የሆነች ያህል ክፍያ ስላለው ነው ያቺን የቆረጠው። ስለዚህ ይሄንን ይመስላል ማለት ማየት ማመን ነው። ሁሉ ነገር ውሸት ነው እያለን ሁሌ በቃ የተለያየ ስያሜ እየሰጠን ወደ ኋላ ባንቀር በጣም አሪፍ ነው። በዚህ መልክ ይከፍላል ማለት ነው። ስለዚህ ይሄኛው ደግሞ የመጀመሪያ እንግዲህ እኔ $10 ላይ ያወጣሁት አሁን የቀረኝን ፖይንት ነው ማለት ነው የመዘገበው። እዚህ ጋር ምን ቀረ? $18,000 ቀረኝ ማለት ነው ካወጣሁት ከ126,000 18ቱ ቀርቷል። አሁን እዚህ ጋር ሜሴጅ ልኮልኛል እንደምትመለከቱት ሁሉን ነገር በሴፍቲ ነው። ይሄ ዝም ብሎ በዘፈቀድ ምናምን አለም። ከዛ እዚህ ሜሴጅ ውስጥ እገባለሁ። ምንድነው ሜሴጅ ውስጥ የላከልኝ አራይቫል ኖታይስ ላይ ይልክላችኋል። እቺ የዶላር አርማ ያላት ሹር ስክሪን እንደሚታያችሁ ግን ለበለጠ እንደምታውቁት እዚህ ጋር የዶላር ምልክት አለ። እሷን እገባለሁ። ምንድነው እሱ ሙሉ ደረሰኝ አድርጎ ይልክልኛል። እዚህ ጋር አያችሁት? ይሄ ከሰዎች ስትላላኩ ገንዘብ ወጪ ስታረጉ ያለውን ነገር በጥንቃቄ ነው ኮንታክት የሚያረጋችሁ። ስለዚህ አሁን እቺን ቼክ ዲቴል እላለሁ ማለት ነው። በቃ ደረሰኝ ሙሉ እዚህ መቀበል ትችላላችሁ። እዚህ ጋር ይሄው ስላለው ነገር $10 እንዴት እንዳወጣው በምን ባንክ በምን አይነት የክፍያ ሜት እንደተጠቀምኩ ምናምን ኤቭሪቲንግ እዚህ ጋር አለ ማለት ነው። ይሄ ማለት በነገራችን ላይ አሁን ይሄ $10 የሆነች ነገር $20 ምትጠቅም ነገር ሆናለም ለእናንተ ማሳያ እንዲሆን ነው እንጂ በጣም በቃ ብዙ ገንዘብ መስራት ይቻላል። በጣም ብዙ ገንዘብ ምናልባት ይሄ ምን ልላችሁ ብቻ ስትሰሩት ሲገቡበት በደንብ ጠንክራችሁ ስትሰሩ ምን ያህል እንደምታገኙ ይሄ ማሳያ እንዲሆናችሁ ነው እንጂ እቺ ብር ናት ወይ ምናምን ልትሉ ትችላላችሁ። ግን እቺ ብር አይደለችም። ዋናው ነገር አሁን ይከፍላል አይከፍልም የሚለውን ለማየት ነው እንጂ እቺ ብር ምንም ነገር ሆና አይደለም። ጠንክራችሁ ከሰራችሁ እጅግ በጣም ብዙ ብር ታገኛላችሁ። በጣም ብዙ። ስለዚህ ስለ ፕላትፎርሙ ምንድነው የውሸት ነው ከምትሉ ገብታችሁ እዩት። ትክክለኛ ከፋይ ነው። በብዙ አይነት መንገድ ለእናንተ ነው የምትከፈሉት ያለ ማንም ጣልቃ ገብነት ማለት ነው። ሶ ይሄንን ይመስላል። አሁን ቀጥታ ወዴት ነው የምንሄደው? ወደ ቴሌብራችን ተመልሼ እገባለሁ ማለት ነው ሂሳባችንን ለማየት። እስቲ ምናልባት አላከውም ሊሆን ይችላል። ሜሴጅ እስካሁን አልገባልኝም። ትንሽ ሰዓት እንጠብቀዋለን። ወጥቻለሁ ከላከልኝ። ስለዚህ ሜሴጅ መጥቷል ማለት ነው። ሜሴጃችንን ገብተን እናያለን። ይሄው እንደምትመለከቱት ሜሴጅ መጥቷል። ወደ ሪሃና ከኔዊ አበበ ምናምን ብሎ 1660 ብር ቅድም እንዳልኳችሁ በዚህ ቀንና በዚህ ሰዓት ተቀብለዋል። የሂሳብ እንቅስቃሴ ቁጥሩ ብሎ ይሄን አስቀምጦልኝ አሁን ያለው ቀሪ ሂሳብ 2131 ብር ነው። በቴሌ ብር ስለተገለገሉ እናመሰግናለን ነው። ዞሮ ምንድነው ይሄው ቀጥታ ገብቷል ማለት ነው። እንደዚህ ሆኖ ነው የሚገባው። በዚህ መልክ ነው የሚገባው። ኦሬዲ ስትሰሩ በደንብ ጠንክራችሁ ስትሰሩ ይሄ ብር ሆኖ ምናምን አይደለም። ግን ጠንክራችሁ ስትሰሩ ደግሞ ከዚህም በላይ በ100,000 ቤት ምናምን ማውጣት የምትችሉበት ደረጃ ነው። አሰራሩ በጣም በደንብ ጠንክረን ስንሰራ በደንብ አድርጎ ኢንካማችንን አሳድጎ ስለሚሰጠን ማለት ነው። ስለዚህ አሁን ይሄንን እቺኛዋን ፖፕ ላይቭ ለመጠቀም እንግዲህ የምታወርዱበት መንገድ እንዴት እንደምትሰሩ ሁሉ ነገር እኔ ጋይድ አደርጋችኋለሁ። ኮንታክት ማድረግ የምትፈልጉ ልጆች
በ0973 76 0011 ላይ ይሄ የስራ ስልኬ ነው። አውሩኝ፣ መደወል ትችላላችሁ፣ መጀመር ትችላላችሁ። አመሰግናለሁ። ይሄን ይመስላል።